አብርሽ አንተ ደንዝ ይሆንክ ሰውዬ ምን እንደሚሻለህ አላቅም። ጤነኛ ነህ ግን ካፍህ እያበጥ ከሆድህ እያበጥ ከጉንጭህ እያበጥ ከሄድክ እስኪ ካስተሳሰብህ ምበጥ ይዞ ይሄድና ማለት ነው። ምን አይነቱ ልጅ ነው? ሰው እንዴት ነው በፍቅር ጊዜ የሰጠውን ስጦታ ወይንም ደግሞ ለሚወደው ሰው የተሰጠውን ስጦታ የሚመልሰው? እንዴት ምን ችግር አለው? ስጦታ ነው። ኦኬ ከተጣሉ በኋላ የተሰጠ ስጦታ ምናልባት አልቀበልም ማለት ይችላል እንዴ? የወርቅ ስጦታ ተሰጥቶ የወርቅነቱ ሳይሆን ምንም ይሁን ስጦታ ከተሰጠ በቃ ስጦታ ነው። በምክንያቱ ሊመልስ የሚችለው ደስተኛ አይደለሁም እኔ ስለማላደርገው ምናምን ነገር እንደዛ ብሎ ነገር የለም ሀቢቢ። እስኪ ካስተሳሰብህ ምበጥ ለማበጥ ሞክር ሰውዬ። ምንድነው ሰውነት ብቻ እየተነፋ የሆነ ቀፎ የሆንከው? ቀፎ ድሮም አትመቸኝም ነበር። በምትሰራቸው ስራዎች ሁሉ ደግሞ በጣም ነው የምታናደኝ ማለት ነው። ወይኔ ጉዴ! እንዴት ነው ሰው የልጁ እናት የሚስቱ የሰጠችውን ስጦታ ወይ ሄርሜላማ በቃ የዚህን የላይ አስተሳሰብ ደፍነሽዋል ማለት ይቻላል በጥቅሉ ማለት ነው።